ፍቅር እስከ መቃብር። ደራሲ ሐዲስ ዓለማየሁ። ይህ ቪዲዮ እስከ ፍጻሜው ይመልከቱ። ላይክ እና ሰብስክራይብ ሼር ማድረጋችሁ አይርሱ። እስከ መቃብር። ኢቢሲዎች እናመሰግናለን ብለናል። ፊልሙን ደግሞ እየሰራለን ታዋቂው ፕሮዲውሰር እንዲሁም ዳይሬክተር ሲኒማቶግራፈር ሰው መሆን ይስማው ሰው ሚክ እሱን የሰራለን ይህን የመሰለ ደረጃውን የጠበቀ የሚገርም ፊልም በሚገርም ደረጃ ነው የሚገርመው። እያንዳንዷ ነገር ሳትቀር እያንዳንዷ ተጽፋ ተጠንታ በሚገርም ስራ አሪፍ ፊልም አምጥተውልናል። ቀረጻው እንኳን በጣም ብዙ የተለፋበት ነው። በዛ ሰዓት በሚቀርጹበት ወቅት እንኳን ሀገራችን በጦርነት ላይ የነበረችበት ሰዓት ነበረ እና ስንት ዋጋ ከፍለዋል። ስንት ነገሮችን አልፈው ነው የሰሩት። አካባቢውን እንኳን ፊልሙን ያስመሰለውን አካባቢ እንደ አዲስ ተገንብቶ የተሰራ እያንዳንዱ ጎጆዎች፣ ትምህርት ቤቱ የቆሎ ትምህርት ቤቱ ማለት ነው፣ እሱም ተገንብቶ ነው። ቁሳቁሶቹ እያንዳንዷ ፊልሙ ላይ የምትገባዋ ነገር ቁሳቁሶቹ በሙሉ አልባሳቶቹን ደግሞ የመጨረሻ ታሪክ አንብበው ከታሪክ ከምን ስንት ጥናት አድርገው የሰሩበት ነው። ሰው መሆን በጣም ለፍቶበታል፣ ያስታውቃል። ኢቢሲም ትልቅ በጀት ነው ያወጣው። እንዳሉት ከሆነ በኢትዮጵያ ታሪክ እንደዚህ አይነት በጀት አልወጣም። የመጀመሪያው ተከታታይ ፊልም ያስብለዋል። የወጣበትን በጀት ትልቅ በጀት ነው ብለው ተናግረዋል። ሰው መሆንም በጣም እናመሰግናለን። ብቃትህ በጣም የተለየ ነው። እናውቃለን። የሰራቸው ብዙ ቪዲዮዎች አሉ። ፊልሞቹም የሙዚቃ ክሊፖቹም እሱ ከሰራቸው በጣም ቤስትና አሪፍ ቤስት ናቸው፣ ምርጥ ናቸው። እንዲሁም እስቲ ከዚህ በኋላ ደግሞ ይመስለኛል እንግዲህ ብዙ ነገሮችን እንጠብቃለን፣ ከሶሚክ እንጠብቃለን። ሀገራችን ብዙ የሚሰሩ ብዙ ፊልም መሆን የሚችሉ ብዙ ታሪኮች ያሏት አንድም ያልተነካ እንደውም ምንም ያልተነካ ነው። ምንም ፊልም ያልተሰራለት ብዙ ታሪኮች አሉን። ሶሚክ በነካጅህ እንግዲህ እንደዚህ ደመቅመቅ አርገ ደረጃውን ጠብቀ በሚመጥነን መልኩ እንደምትሰራለን እንተማመንባለን። ሻመኑርልን እንግዲህ ብለናል። ፕሮፌሰር ኃይሌ ገሪማ እንኳን እርግጠኛ ነኝ ይህን ፊልም ቢያየው ያደንቃል ብዬ አስባለሁ። ለኢትዮጵያ ያላት በጣም ሌጀንድ የሆነ ፕሮፌሰር ነው። እሱ ደግሞ ቢያይልህና በጣም የሆነ ምላሹን እንጠብቃለን። ያየዋል ብለን እናስባለን። ከሁላችንም አእምሮ ውስጥ የማይጠፋውና ሁሌም የምናስታውሰው የሐዲስ ዓለማየሁ ፍቅር እስከ መቃብር የተሰኘው መጽሐፍ እስከ ዛሬ ሁላችንም የምናውቀው በጽሑፍና በትረካ ብቻ ነበር። ስንሰማም ሆነ ስናነብ ሁላችንም በምናባችን የምንስላቸው ካራክተሮች በተለይ ሰብለ ወንጌል፣ በዛብህና እንዲሁም ጉዱ ካሳ ሌሎችም በድራማ መልክ ተሰርተው ማየት እንዲደስ ይላል። ይህ የሁሉም ሰው ጉጉትና ምኞት ነበር። እናም ይኸው ዛሬ ገጸ በረከት ተደርጎልናል። እናመሰግናለን። በሰው መሆን ፊልም ፕሮዳክሽን የተሰራው ይህ ባርካ ናቸው። ገረመው ሙያው ምንድነው? አሳምሮ የሚያርስ ወርቅ ገበሬ ነው። ውድ ልጄን ለጋብቻ መጠየቃችሁን እንደ ድፍረት ነው የምወስዱ። አንቺን ለማጨት በቀደደ ቁጥር ደጅ የሚሰለፈው ነው። እየጠጣችሁ አለ አትቁሙ። እሱ አሳላፊ እኔ ምን እንዳሰኝ ታውቂያለሽ? እንዳንቺ ደስተኛ የገብረ እንዲል ለደካሞች ብርታት፣ ለፈሪዎች ደግሞ ድፍረት እንደ ሳቶና
ለስንታወት ነው የምትሰጪው? የግብፃውያንን በኩር አጥፍቼ አውጥቻቸዋለሁና በኩር ለእኔ ይገባል። ሰብለ ለእናቴ ታስገድኛለሽ። እንኳን አጠፋው ከኔ ከደማ በመወለድሽ አጥፍተሻል። የገበር ባርነት አደረጉት እኮ። ከዛሬ ወዲህ ሰብለን ታገልግል። እና ያየኋት ሴት የማን ልጅ እንደሆነች በፍጥነት አጣርታችሁ ንገሩ። እንደ እናቴ ሙያ ያላት ስነ ስርዓት ያላት ነው ማገባ። ሳንስስፍ ይሆናል ደንጻፍ ስለምን ሳይሆን መስላት የሚያህላት አታ ሳታገባ ቀረች መባሉ እኮ ለእሷ ክብሯን ይጨምሯል። ዝቅ አድርገው እንዲህ ያለች ቆንጆ አይቼ መከራዬን የገባሁ አዳሬን ተገት እያስጠራ አንድ ነገር እንዳትሆንብኝ ይችላል። ቦጋል ቃጭሜና ጥፍታ ነው። አንተ ሁልጊዜ የኔን ጥፋት በመብራት ስትሰበስብልኝ ደፈርሽኝ አትበሉና አመቷሉን ከኔ